እናትሽ ጋር ትኖሪያለሽ አልበዛም እንዴ እንዴት አመሸባክ እንዴት አመሸሽ በጣም መሸ አይደለ ኧረ አልመሸም ደሞስ ምን ችግር አለው ታምሽ እኔ ያለው አይደለ ቤት ተጠብቃለሁ ከጓደኞቼ ጋር እኮ ትንሽ እየጠጣ ነገም እንደግማለን እንኳን ጠጣሽልኝ እዚህም ስለሄደ ኧረ ጠጭልኝ ደግሞ ብዙ ወንዶች ነበሩ ኧረ እንደውም ከነጭራሹ ሴቶች አልነበሩ ማለት ይቻላል ኧረ ሴቶች ባይኖሩስ ወንዶች ብቻ ቢሆኑስ አንቺ አለሽላችሁ አይደል እንዴ እንደውም አንድ ወንድ እንደወደደኝ አይኑ ያስታውቅ ነበር እንኳንም ወደደሽ የኔ ፍቅር የምትወደድ ሚስት አለችኛ ወደድኩሽ ምናምን ሲል ነበረ ኧረ ካላረገሽልኝም ሲል ነበር የኔ ሚስት የኔ እንቁ ቤታችንን ልጅ በልጅ ልታረጊው ነው እንደው ፈጣሪ ምን ይሳነዋል ተመስገን ወይ ካልሆነ አሁን ልውለድለት እንዴ ይሻላል በጣም መሽቷል አይደል ወይ ልሸኝሻ አይሻልም እንዴ ኧረ ወይ ጸባይ ገባህም እንዴ ተጣላኝ እንጂ ኧረ ለምን በዛው ሲነጋ እቃሽን ይዘሽ ሄደሽ እናትሽ ጋር ትኖሪያለሽ አልበዛም እንዴ አንቺ ምርሽ ነው እንዴ ዛሬ በድጋሚ ላገኘው ነው ጠብቁ አባት ወይ ፊልሙ ጀምሯል እኮ ና ቆሎ የለም አለ ምን ያደርግልኛል ታዲያ ከጀመርሽ ነው ወይኔ ረሳሁት አሪፍ ፊልም ነው የትኛው ነው የጀመርነው የትላንቱ ማጋ ነው ደውሎ ማታ ቅድም የሆነ ስልክ ቆይ አንዴ ሄሎ ወይዬ እንዴት አመሸሽ ይቅርታ ግን ከመሸ ደወልኩ ቅድም በጣም ቢዚ ሆኜ የራሳሁት መልሼ ሳልደውል እንዴት ነሽ ወይዬ ምን አልሽኝ ቅድም በእናትሽ ከልቤ አልሰማሁሽም እኮ አሁን አውሪ እንችላለሁኝ ነገ ስንት ሰዓት ጠዋት ኦኬ ከሰዓት እሺ እችላለሁ እኔ ምንሽ ግን በመታወቂያ ዋስ አይሆንም በብር ነው ይሄን ያህል ከባድ ወንጀል ነው እንዴ ያባትም እኮ የድርጅት መታወቂያ አለ አይሆንም እንዴ ያውለታችንም እንዴት ከባድ ነገር ነው እንዴ ሰራችሁ እና ብሩን ስንት አልሽኝ ትንሽ አልበዛም ግን በጣም ግን እስቲ ቆይ አባትም አለ ልንገረውና ስንት አልሽኝ 120,000 ምንድነው ነገሩ እኮ ነገር ያለው ትንሽ ያው በምን እንደዚህ እንደሆነችና እንደውም እኮ ብችል ሙሉውን ብሸፍንላት ሲል ነበር በርግጥ ኢየሱስ ምን ያላልኩ ምንድነው ሸፍን እና በቃ እሺ ነገ ኧረ ምን ችግር አለ ደግሞ ስራ ቢቀርስ ምን ችግር አለ ይመጣል እሱማ አጭሪ ይመጣል በቃ እሺ 8 ሰዓት ላይ
ቀደም ብዬ እደውልልሻለሁ። ምንድን አንቺ ልታሳስሪ ነው እንዴ? ብሩን ካሽ ነው ወይስ ግን ትራንስፈር ነው የምናደርገው? ስለምን ብር? እሺ እኔ እናት በቃ ነገ እደውልልሻለሁ። እሺ እሺ ደህና ደሪ። እሺ ቼካርጊ መስክቱ ቼካርጊ አረዘችው። የምን ብር ነው እንዴ? ስንት 100 ስንት 120,000 ብር ታውቃለህ እኮ ልጅቷ ማናት? አይደለም ደግሞ የድርጅት መታወቂያ ምን አገባኝ እኔ እንዴ? እየቀለድኩኝ እኮ አይደለም አባት። ከቀልዶች ማከሮች ናቸው እነዚህ። ኧረ አይደለም አንቺ ማርያምን ሙድ አታይሽ ወደዛ አገብቼላታለሁ። እሺ ብያታለሁ እኮ ምን አገባኝ እኔ። ስንት ነው ደግሞ ብሩ? 120,000 ብር 120,000 ብር። ኧረ እባክሽ ሙድ እያልሽ ነው እንጂ እንዴ አባት። ኧረ በእናትህ ነገ አሁን ስራ ቀር አንቺ እኔንም ወንጀለኛ ልታደርጊ ነው? ባንክ ዘርፌ ነው የምሰጣት እኔ አሁን ፍርድ ቤት ብቻዬን እሄዳለሁ እንዴ? ምን አገባኝ እንዴ? ኧረ የማይሆን ነገር ነው። አንቺ ምርሽን ነው እንዴ? ቆይ ሲጀምር ማናት ልጅቷ? ነገርኩ አይደል እንዴ በሳምፕል ፔፐር ባክ 20 ብላ ሳከፍል በዛ የጠፋችው ልጅ እና እንዴ የሰው ነፍስ ልታጠፋበት ነው እንዴ ፔፐር ባጉን ይዛ ሄደችው? ሳምፕል እየወሰዱ ሲቀጡሽ እኔ ጋር ትመጫለሽ እንዴ? አንቺ ነሽ እንደ ወንጀሉን የሰራሽው። ገለሻት ነው? ነገ አብረን እንሂዳውን እኔ ምን አገባኝ እንዴ? እኔ አልሄድም። እግዚአብሔር 120,000 ምን ነው እንዴ በሸፈንኩላት። ምንድነው የምትሸፍኝላት? ሙሉን በሸፈንኩላት። ማርያምን ምን አርጋልሽ ነው? አንቺ አትቀልጂ በእናትሽ ወደዛ እጂ። ስለዚህ ነገ እንሄዳለን። አንቺ ማርያምን አልሄድም። የ120,000 ብር ነው ደግሞ ሲጀምር የድርጅት መታወቂያ አለ። እሱ አይሆንም ወይ ምን አገባኝ እኔ። ንቂ ተኝተሽ አንቺ ያምሻል እንዴ? እሺ አሁን ወደ ንግድ ባንክ ትራንስፈር አድርግልኝ። የኔ ዳሽን ላይ ነው ያለው። ምን አገባኝ እኔ። አይ ነገ ንግድ ባንክ ነው አልሄዱ የሚችሉት እኮ ብዬ ነው። ኧረ እባክሽ ሙርት ይዛለች እንዴ? አንቺ ስራትሽ ነሽ። በጣም እኮ ነው የሚገርመው። አንቺ ምርሽ ነው እንዴ? ያማታል እንዴ?